ተጽፎላቸዋል ይሄ የተጻፈ መጽሐፍ ታሪካዊ መረጃው እጃችን ላይ አለ ጥያቄ እማቀርበው በአዋጅ እንግዲህ በኢትዮጵያ አባትየው ዳኛ ልጅየው ቀማኛ ስለሆነ ወገኖቻችን ሰሚ የላቸው ነገር ግን ቅድስት ኢየሩሳሌም ሆነን ይሄ ነገር እየተካሄደ ስለሆነ በአዋጅ እንዲታገድና ይሄ አጥንት የሚሰብር ስድብ ለመጨረሻ ከዚህ ቅድስት ሀገር እነዚህ ተሳዳቢዎች ሪከርድ እየተያዘ መጽሐፉን በመረጃነት ቀርቦ በአዋጅ እንዲታገድ ለአባቶች ጥያቄ እንድትተባበሩና ለሁሉም ጥያቄ እንድናቀርብ በትህትና ቀርባለሁ አመሰግናለሁ ካሳሁን አስናቀው ነኝ ከአሽቀሎን ሁለት ደቂቃ ጤና ይስጥልኝ እንዴት ናችሁ ለማታውቁኝ እኔ ዮአብ ጥሩነህ እባላለሁ የማይከራከር ቄስ ያስባርካል አንደኛ ህዝቡ ሁለተኛ አደርነቱ የካህን የደረሱ ካህናቶች የምንጠይቀው በየጊዜው ይሄን የመሰለ ሰው ወረድ ማን ያስተማር ካህናቶች አይደለም እንዲህ አድርጎ እናቶቻችን ገደል ሲያገባቸው ለምሳሌ ገደል ሲያገባቸው ደጋፊ የሆኑ ካህናቶች አይደሉም ይሄን በየሰሩ ሁሉ አይደለም ብዙ ካህናቶች ለሃይማኖታቸው የሚናገሩ አሉ ግን የታለ ከ63 ካህን እስኪ ተመልከቱ የመጡትን ካህናቶች እነዚህ እናቶቻችን ተመልከቱ ለሃይማኖታችን ብለው ነው የመጡ የህዝብ መሪ ነው ያለ ኃላፊነት ያለው መንግስት ደሞዝ የሚከፍለው ህዝብ የሚያከብረው ካህን ለሃይማኖቱ ለምን አልቆ እውነትን ተናገሩ አሁን ችግሩ ያለ ሃይማኖቱ ለምንድነው ጀግና ካህናቶች እኛ አገልግሎት አንሰጥም ሲሉ እኛን ለናችሁ ይያሉ የሚያበላሹ ካህናቶች እንዳሉ ግልጽ መረጃ ሁሉ በደረ ኻሬስ አለ ካትን ሚስዮንን አገልግሎት የሚሰጡ ካህናቶች አሉ እና ህዝቡ ልታውቁ ይገባል ደረ ኻሬስ ለምንድነው የሚታገል ለሃይማኖት ብለው 11 ካህናቶች ደረ ኻሬስን ከሰዋል ሳያፍሩ እንግዲህ የህዝብ መሪ ናቸው የሚባሉት ሃይማኖት እንዴት ብሎ እንደሚጠበቅ እና ለምሳሌ ደረ ኻሬስ እንደምታውቁት እናቶቻችን እህቶቻችን በመናገር ይህ ሁሉ ነገር ሲሆን ለምሳሌ ለምን እውነት አለና እነዚህ እናቶቻችን ጋይስ ታፕ ኮምፕሊሽን ወደ 2000 ሙሉት እንጂ